ዮሐንስ ምስክር የተወለደበት ያደገበት አካባቢ እጅግ በጣም ደጋ በንጹህ ውሃ በጣም የተመሰከረ በገብስ በቆጮ በሌሎችም የተመሰከረ ድንቅ የደጋ አካባቢ ልጅ ስማችን አስጠርቷልና ክብር ይገባዋል። በሀገራችን ያልተጀመረ እስካሁን ድረስ ታይቶም የማይታወቅ ሚክስድ ማርሻል አርት በር ከፍቷል። ንቃተ ህሊና የኢትዮጵያ ልጅ ነው። የኛ የጠሎ ልጅ ብቻ አይደለም። ለኢትዮጵያውያን ወጣቶች በኢትዮጵያውያን ስፖርት ዘርፍ ውስጥ አዲስ በር ስለከፈተልን በልጃችን ኮርተንበታል። ሁላችሁም እንኳን ደስ ያላችሁ። እንደሚታወቀው የጫካው ንጉሥ ንቃተ ህሊና በአካባቢያችን ከወንድሞቹ ጋር ከእህቶቹ ጋር ሕፃናትን አስከትሎ ዲሲፕሊን አሰልጥኖ ስነ ምግባርን አሰልጥኖ ጀግንነትን ታጥቆ ከጠሎ በመውጣቱ ትልቅ ኩራት ይሰማናል። እንግዲህ አካባቢያችን ላይ እውነት ለመናገር አካባቢው ሲያዩት የሚያምር ጸጋው የበዛ ከፋ ማህፀነ ለምለም ነውና ጠሎም ደግሞ እጅግ በጣም ማህፀነ ለምለም በመሆኑ እዚህ ከፊት ለፊታችን የምንመለከታቸው ጀግናው ንቃተ ህሊና፣ ጀግናው አትሌት ታደሰ ወርቁ፣ ጀግናው የፊታችን ቅዳሜም በፋና ላምሮት የምናገኘው እንቁ ልጃችን ኤልያስ ገዛኝን ጨምሮ በርካታ ወጣቶች እዚህም ውስጥ ያላችሁ ትጉ ትሁት ፍቅር የሆናችሁ የአካባቢ ወጣቶችን ጭምር ያበቀለ ጠሎ አካባቢ ሊመሰገን ይገባል። ታዲያ ንቃተ ህሊና ህልሙን ነበረ። ከንቃተ ህሊና ጋር ቲሙን አስተባብሮ በተለይም ከኛ ጋር በቅርበት እየተነጋገረ እየተናበበም ጭምር ዛሬ እናንተ በአካል እንድታዩትም ጭምር የተባበረን እንቁ ልጃችን ማስተር ታጠቅም በውስጣችን አለና እጅግ አድርገን እንወዳለን፣ እናመሰግናለን። ኮሙኒኬት አድርጓል። እናንተ ከመሰረቱ ስትነሱ ንቃተ ህሊና ጅማ እየመጣ ነው ሲባል የነበራችሁ ጉጉት፣ ንቃተ ህሊና ቦንጋ መጥቷል ሲባል የነበራችሁ ጉጉት በአካባቢያችን በትውልድ ቀየው እነዚህን ልጆች ያበቀለ ንቃተ ህሊናን የጫካውን ንጉሥ አንበሳውን ልጃችን ያበቀለ ጠሎ እንዲጎበኝ ጭምር ፍላጎታችን ሆኖ ፍላጎታችንን አሳክታችሁ እዚህ ጋር ተገናኝተናልና ለዚህም ትልቅ ክብርና ምስጋና አለን። ህልም እየመሰለኝ ነው ያለው። በጣም ወዳችኋለሁ፣ በጣም ነው ማከብራችሁ። አሁን ግርግር ፈጥሬ ወደዛ ወደዚህ ብዬ ብዙ ትኩረት አግኝቻለሁ። የእናንተ ፍቅር ዛሬ የመጣ አይደለም። አስታውሳለሁ ግቢ ዩኒቨርሲቲ ተማሪ ያለው አንድ ስልክ ነበረችኝ፣ ተሰበረችብኝ። ያው እናቴ ምስኪን ነች፣ መጥቼ ስልክ ግዢልኝ ብዬ አላስገድዳትም። 2 ወር ረፍት አለ። እሱን ሄጄ አዲስ አበባ ሰርቼ ስልክ ለመግዛት ሞከርኩና አልተሳካም ነበረ። እዚህ ተመልሼ መጥቼ ገንዘብ አሰባስበው ዮሐንስ ስማርት ስልክ ምርጥ የሚባል ስልክ መያዝ አለበት ብሎ ገንዘብ አሰባስበው እና አቶ ሳይሌ እና አሰጋኝ ታደሰ እና ሰለሞን ዛህሌ ብዙዎች ስልክ ገዝታችሁልኝ በእናንተ ነው ቲክቶክ የጀመርኩት። የምሬን ነው ብላችሁ በጣም ነው የምወዳችሁ። እኔ እንባ እያነቀኝ ነው ያለው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄ ለኔ ትልቅ ኃላፊነት ነው።
እጄ በር ከፍቼ ነው የመጣሁት። ባትከሎ ቀጫኔ ታባቱ ወጣም ጋር ገና እጄ ገባለሁ በደንብ ቃል ገባላችኋለሁ ደግሞ ቃል ገባላችኋለሁ። አቀባበሉ በጣም የሚያምር ነው። እኛም ያው ከዛ ዲባቡን አይተን ከውድድሩ በኋላ በጣም እንደመጣም እርግጠኛ ነበር። እዚህም ዝግጅቱ በጣም ወጣቱም ሰው የገጠር ውስጥ ያለ ማህበረሰብ ከተማ ውስጥ ያለው እዚህ ከቦንጋ ትላንትም ቦንጋ ነበረ። በጣም ዲባቡ ከጅማ ጀምሮ አጠቃላይ በጣም ነው ደስ የሚለው። እዚህ አሁን እንደምታዩት ደግሞ የአካባቢ ሰው የተወለደበት አካባቢ ሰው እናት አባቱ ባለበት እኛ ጓደኞቹ ሁሉም ሰው በተሰበሰበ ደግሞ ድባቡ በጣም ደስ ይላል። እናንተም እንደምታዩ ነው እና ከጠበቅነው በላይ ነው። ምክንያቱም ይሄ ልጅ ከዚህ አካባቢ ባለፈው ከ4 ከ5 ወር በፊት ከኛ ጋር ነበረ። እንደዚህ የለፋ ከርሞ ምናምን የሆነ ውጤት ላይ ሄዶ ሲደርስ በጣም ደስ ይላል። ግጥሚያ ያው ማሸነፍም መሸነፍም ያለ ነው። እሱ እንዳለ ሆኖ እኛ የጠበቅነው እዛ ቦታ መድረሱ ብቻ እንጂ ለኛ ደስ ያለ ያለው ስለተሸነፈ ስላሸነፈ አይደለም። ተጋጣሚውም ደስ ይላል። ያው ሁለቱም ካሁን በፊት ማለት ከዚህ በኋላ ያው አብሮ እንደሚሰሩ ተስፋ እናደርጋለን እና ልጁ በጣም ቤስት ነው፣ ጸባይተኛ ነው። ከዚህ ነው የሄደው። እንግዲህ የምታዩት ነው አካባቢው። በፊትም መታችሁ ታውቃላችሁ። በጣም የጫካ ንጉስ የተባለው ጫካ ይበዛል። እዚህ እንደምታዩት ጫካ ነው፣ አረንጓዴ አሻራ ያለበት አካባቢ ነውና በጣም ደስ የሚል ነው። እናንተም እንደዚህ ለፍታችሁ ከሱ ጋር ምናምን በጣም ብዙ ሰው አፍርቷል እሱ። እኛም እዚህ ሆነን ያው ፕሮግራሙን በዚህ ሁኔታ እያስቀጠል እንገኛለን። እንግዲህ ዛሬ በጠሎ ወረዳ ወዳ ከተማ አጠቃላይ የንቃተ ህሊና ቤተሰብ ወዳጅ ወጣቱም የሀገር ሽማግሌውም የአካባቢ ነዋሪ አጎራባች ቀበሌም ጭምር ያለ ህዝብ በታደመበት በተለየ መንገድ አቀባበል የተደረገበት ሁኔታ ነው ያለው። ያው ያቀባበል ሲደረግ መነሻውን ያደረገው በዞን ደረጃ ነው። ከዛ በኋላ ነው በእኛ ወረዳ ዛሬ ላይ ይሄ ልጅ ከመነሻው የነበረውን ነገር ጥንካሬው አለ፣ ህልሙ አለ፣ አላማው አለ። ያን ህልም ለማሳካት የሄደበት ርቀት እጅግ በጣም ረጅም ነበርና ስለዚህ ለዚህ ነገር ለኛ ጀግናችን ነው። ስለዚህ እውቅና ልንሰጠው ይገባል በሚል ሂሳቤ ታስቦ ነው የዛሬ የአቀባበል ፕሮግራም የተደረገው። ሶሻል ሚዲያ ተጠቃሚ ወጣቶች ይፈጠራሉ በብዛት። በጥቂት ቁጥር ደግሞ ተደብቆ ስድብ፣ ሌላ አካባቢን የሚያተራምስ የሀገር ግንባታውን ሀገረ መንግስት ግንባታውን የሚነዱ በአስተሳሰብ ያለ መብሰል የሚመስሉ ጉዳዮች አሉ። ለንቃተ ህሊና ኤምኤምኤ ስፖርት ላይ እንዲደርስ መሰረት የሆነው ሶሻል ሚዲያ ነው። ወጣቶቻችን አሁን ሶሻል ሚዲያን በምን አንደርስታንዲንግ ይረዱታል የሚለውንም አስተምሯል። ለዚህ ልጅ እንጀራ ሆኗል። ለዚህ ልጅ አገር ማስተዋወቅ ሊቆ የሚገኝበት ሆኗል። ለሌሎች ደግሞ ተደብቆ ያልተገባ ክብር ማጣትን የሚመስል በስሙ ያልሆነ ሰው ክብሩን የሚጠብቅ ነው ብዬ ማላስብምና ያንን ወደ አንድ ፈለግ ወደ እውቀት ወደ ክህሎት እንዲጠቀሙትም እንዲዘምኑም ራሳቸውን ማውጣት ይዞ መውጣት እንደሚችሉ መፈመስ እንደሚችሉም አስተማሪ ሆኗል የሚል ነገር አለኝ። በሌላ ጎኑ እድሉ ሰፊ ነው። አሁን ከፊት ለፊታችን ሁላችሁም እንዳዳመጣችሁት እድሉ በጣም ሰፊ ነው። አይታችሁ ከሆነ በዛሬው መድረካችን የተለያዩ ሀገራት ላይ ወስዶ ስልጠና የሚያሰጡ አካላት ተገኝተዋል። ስፖንሰር የሚሆኑ አዲስ አበባ ላይ በስሙ ጂም ቤት የሚከፍት ተገኝቷል። መኪና ሊገዙለት ሂደት የጀማመሩትን አግኝተናል። ይህ ትልቅ እድል ነው። በጣም ትልቅ እድል በማስተዋል የሚመጣ ነውና ልጃችን ከኛ አልፎ ከዞናችን አልፎ የሀገር እንቁ ነው ብለን እናስባለን። ይህን ስናስብ በሌላ ጎኑ እኛ እንደወረዳችን ብዙ ነገር ኑሮን አይደለም። እውነት ለመናገር የልጁ ፍቅር ወጣቱን የምንይዝበት አንድ ላይ የምናደርግበት አግባብ
ላይ ቫልዩ ትልቅ ስለሆነ ዛሬ ተቀብለን እንዱ አቅም የፈቀደውን ለሱ በቂ ነው ባንልም የገንዘብ ድጋፍ 400 ሺህ ብር ገንዘብ ድጋፍ አድርገናል። በዚህ ሂደት ውስጥ ሆኖም ጀምሮ የሄደበትን በአሰጋኝ ታደሰና የሱ የሆነ አንድ ኢንቨስትመንት ሂደት ላይ ነበርና ኮንፊርም አድርገንለታል ጨርሰን ከፋን በሀገር ደረጃ ከማስተዋወቅ በዓለም ደረጃ ከማስተዋወቅ ባለፈ ሺዳ ላይ በምንሰጠው ኢንቨስትመንት መሬት 100 ሄክታር ላይ አልምቶ ቡናን ጭኖ ይዞ ሂዶ ሽጦ ብራንድ እንዲሆን አሁን ብራንድ ልጁ ብራንድ ሆኗል። በቃ ንቃተ ህሊና የሚል አሁን ላይ ለፕሮሞሽን በጣም የሚጠቀሙታል። የንቃተ ህሊና ቡና ብራንድ ነገ አምርቶ ወደ ማዕከላዊ ገበያ ማውጣት ሲጀምር አጠቃላይ አካባቢያችን ይዞ ይወጣል የሚል እምነቱ አለን። የጠሎን ይዞ ይወጣል የሚል እምነትም አለንና ለዛ የሚሆን 100 ሄክታር መሬት አዘጋጅተናል። ካርታ የተዘጋጀለት ኤቭሪቲንግ እያለቀ ያለለት የክልሉ መንግስትም ካርታ አዘጋጅቶ አጽድቆ ሁሉ ሰጥቶናል። ሂደቱን እየመራን ያለንበት ሁኔታ አለ። እኛም ከጎኑ ሆነን ይህን እናስቀጥልለታለን ብለን እናስባለን። በሌላ ጎኑ ደግሞ የአካባቢውን ጸጋ አስፍቶ ማየት አሁን ክቡር ርዕሰ መስተዳድራችንም ክቡር ጠቅላይ ሚኒስትራችንም ጸጋዎቻችንን አልተጠቀምንም የሚሉ ሀሳቦችን በርካታ ጊዜ ያነሳሉ። ሪሊ አልተጠቀምንም። ከተፈጥሮ ሀብቱ ባሻገር ከቡናው ባሻገር ከሌሎች ኢቨንቶች ባሻገር እነዚህ ልጆችም ሀብቶቻችን ናቸው። አሁን በዚህ ሰዓት ከዚህ ከጠሎ ወረዳ ንቃተ ህሊና እንግዲህ ይህን ያያችሁትን በሚመስል ወጥቶ እየተቀበልነው እንገኛለን። ለወጣት እኔም ወጣት ነኝ። ለወጣቶች አጠቃላይ እኔ የሚመክረው ምክር በጣም ሰፊ በር ተከፍተዋል። ይሄ እድል ለሱ ብቻ አይደለም፣ ኦሬዲ ለኛ አጠቃላይ ለከፋ ልጆች አጠቃላይ የኢትዮጵያ ልጆች ነው እና እኛ ቁጭ ማለት የለብንም። ካሁን በኋላ በድጋፍም ይሁን በየትኛውም ነገር መጎበዝ አለብን። እንደውም ስፖርት ለጤንነትም ነው ለየትኛውም ይኸው እያየነን አንድ ሰው ከዚህ አካባቢ ትንሽ አካባቢ ሄዶ ትንሽ የሆነ ሰው ምን አይነት ድምቀት ምን አይነት ድባብ ይዞ እንደመጣ ሁላችንም እያየንና ወጣቱ ለወጣቱ መልእክት የሚያስተላልፈው በቃ ወደሱ ፈለግ መከተል ነው። አሰልጣኝም ከሱ ጋር የመጣ አሰልጣኝ እያለ ያለው ነገር ደስ ይላል። እኔ ይቀበላለሁ ከእናንተ ነው ምቅሮ ብሎ ቅድም መልእክት አስተላልፈዋል። ማስተር ጌች ማለት ነው። ይህንን መልእክት ተቀብለን እኛም ከሱ ጎን እንሆናለን፣ ስፖርትም እንሰራለን። ወጣቱም ስፖርት እንዲሰራ ይጋብዛሉ። ከዚህ በኋላ አንደኛ ወጣቱ ከዮሐንስ ወይም ንቃተ ህሊና መማር ያለበት ብዬ ማስቡ ነገር ምንድነው? አንደኛ ለዓላማችን መጽናትን ለዓላማችን ስንጸና ማናሳከው ነገር የለም ማለት ነው። ጥንካሬ እዚህ ጋር ደርሳለሁ ብለን ያስቀምጥነውን ግብ ለማሳካት ጥረት ማድረግ፣ ቁርጠኛ መሆን፣ ወደ ኋላ ያለ ማፈግፈግ መማር አለበት ከዮሐንስ ብዬ ነው ማስቡ። የአካባቢ ወጣት እውነት ለመናገር እጅግ በጣም ዘመናዊ ወጣት አስተሳሰቡ፣ ልቀቱ፣ ብቃቱ፣ ድፍረቱ፣ ቁርጠኝነቱ፣ ኮሚትመንቱ በጣም የሚደነቅ ነው። ከዚህ አካባቢ ነው የተወለደው። አባቱ እዚህ ከተማ ናቸው፣ አዲስ ከተማ ተብሎ የሚጠራ መንደር ላይ ናቸውና እዚህ ከህፃናት ከልጆች ጋር ስፖርት የዘውትር ጊዜ ስራው ነው። ስፖርት ምሽት ላይ ይሰራል፣ ሌሊት ላይ ይሰራል። ኢቨን አስተኛም ሌሊት በቃ ህፃናትን ቀስቅሶ ወደዛ ነው የሚወስደው ነውና በጣም ትጉ የሆነ ልበ ሙሉ ልጅ ነውና ዛሬ ላይ ተቀብለን ስላስተናገድ ነው ለቤተሰቦቹ፣ ለአድናቂዎቹ፣ ለወረዳ ተወላጆች ቀርቦ ስለተገኘው ድል ሀሳብም ስለሰጠ ደስ ብሎናል። እንግዲህ ይሄ ልጅ አንደኛ የሀገሪቱን አጠቃላይ ነባራዊ ሁኔታ ነው የቀየረው። ወጣት መስራት ይችላል በሁለት አንገል። አሁን ወጣትነት በጥንቃቄ ካልያዝን አፍላ እድሜ የሚያመጣው ተጽዕኖ አለ፣ ሱሱ አለ፣ ድብርቱ አለ፣ ምኑ አለና ወጣቱ ተነቃቅቶ በስፖርቱ ዘርፍ ላይ ተጠምዶ ራሱን ካልተገባ ቦታ እንዲያገልም ጭምር ሞዴላችን ሆኗል። በሌላ ጎኖ
አሁን ላይ ለእውቅና ያበቃውን ሚክስድ ማርሻል አርት ስፖርት ሲታሰብ በሀገራችን ለመጀመሪያ ጊዜ ነው። እንግዲህ ብዙ እድለኞች ናቸው በሀገራችን ለመጀመሪያ ጊዜ የሚባለውን ኢቨንት ሊያገኙ የሚችሉት ነውና ይሄ ልጅ እጅግ በጣም እድለኛ ነው። በሀገራችን ለመጀመሪያ ጊዜ እንግዲህ ከዚህ ከገጠር አካባቢ ተነስቶ አዲስ አበባ ላይ ለመግጠም ሲዘጋጅ ለመፋለም ሲዘጋጅ ወነውን ድፍረቱን ዝግጅቱን ስናስብ በመሀል ሰው ጠፍቶ አይደለም። ከተሞቻችን ላይ ሰዎች ነበሩ፣ ሊወዳደሩ የሚችሉ ወጣቶች ነበሩ፣ ግን አልበቁም። ከፍ ብሎ ጅማ ላይ አዲስ አበባ ላይም ጠፍቶ አይደለምና ከዚህ ተነስቶ ሂዶ ይሄንን መፈጸም ሲችል አዲስ በር ነው ለኢትዮጵያ ለሀገራችን የከፈተው የሚል እሳቤ ነው ያለኝ። ፋይት ይኖራል። ባለፈው ያው በሙያዬ ስላልገባው እንደጠበቃችሁ አልነበረም። ለሱ ደግሞ ይቅርታ ጠይቃችኋለሁ። ታዩን ሊባ ታዲሻ ወዳችኋለሁ። እኔ በጣም ነርቨስ እየሆንኩ ነው፣ ስሜታዊ እየሆንኩ ነው በጣም እና ከአሁን በኋላ ከዚህ በፊት ምንም ሳይኖረኝ ብቻዬን ስታጣር ብቻዬን እዚህ ዳገት ወጥቼ ስሮጥ ብቻዬን ስለፋ ይሄን ያህል እጅ አለው። አሁን ሚሊዮኖቻችሁ እናንተ ከጎን ያላችሁ ከእናንተ ጋር ምን ያህል ወደፊት መሄድ እንደምትችል መገመት ትችላላችሁ። አሳያችኋለሁ። እኔም ወዳችኋለሁ። ሀብት ነው ለሀገር ተንከባክበን ስንይዝ ሀብት ነው፣ አልሚ ነው፣ ፈጠራ ይችላልና ወጣቶችን በሁለት አንገል ማንሳት ይፈልጋሉ። አንዱ በወጣቶቻችን ላይ የምናየው እይታና ፍረጃ መታረም ያለበትም አለ ብዬ አስባለሁ። ወጣቶቻችን በመራነው መንገድ የሚሄዱ ናቸው። ሪሊ እውነት ለመናገር የከፋ ወጣቶች የጠሎ ወጣቶች አይታችኋቸዋልና በመራችሁት መንገድ ነው የሚሄዱት። በጥሩ መንገድ የምንመራ ከሆነ እጅግ በጣም የሚተኩን ትውልድ ነው የሚወጡ ናቸው። ባልተገባ መንገድ የምንመራ ከሆነ ደግሞ የፈለግነውን ውጤት ሃርቨስት ላናደርግ እንችላለን። የጠሎ ወረዳ ወጣቶችም አጠቃላይ ወጣቶችም አሁን የተጀመረውን የወጣቶች ንቅናቄ ትላንትና ቦንጋም ላይ ሲያደርጉ ነበር። ዛሬም ጠሎ ላይ በጣም በደማቅ ሁኔታ አይተናል። ኢንከሬጅ ማድረግ አለባቸው፣ ማስቀጠል መቻል አለባቸው። በቃ እኔ ይችላሉ የሚለውን ነገር መያዝ ይችላል። ደግሞም ይችላሉ። እውነት ለመናገር በጣም ይችላሉ። ቅድም አይታችሁ ከሆነ ንቃተ ህሊና ይችላል እያል ነው የነበር ነው። የሱ ፕሮግራም አዘጋጅ ጌች ይችላል እያል ነው ስንጮህ የነበረው ወጣቱ ሲል የነበረው። የኛ ልጆች ይችላሉ። አሁን ላይ እውነት ለማውራት የጠሎ አካባቢ ወጣቶች እድለኞችም ናቸው። ስራ ላይ ናቸው። ባጃጅ ይዞ ሩጫ ላይ ናቸው። ሞተር ይዞ ሩጫ ላይ ናቸው። ስራ መፍጠር ላይ ነው ሩጫቸው። ያንን ሁሉም ሊከተል ይገባል። ቁጭ ብሎ የሚያይ ትውልድ ሊፈጠር አይገባም። እኛ ለወጣቶቻችን መከታ፣ ደጋፊያቸው፣ መካሪያቸው፣ የየጊዜ አወያያቸው፣ አባታቸው መሆን መቻል አለብን ብዬ አስባለሁ። ከኔ ጀምሮ እኛ በምናየውና በምንመክረው ደግሞ ወጣቶቻችን ይህንን አላፊ የሆነውን እድሜያቸውን ኢፌክቲቭሊ መጠቀም መቻል አለባቸው። በተገቢ ካልተጠቀሙ የሚያልፍ ነው። እንግዲህ የራሱ የሆነ ሊሚቴሽን አለው። ከዚህ አመት እስከዚህ ተብሎ የተገደበ ነው ወጣትነት ነውና ደግሞ አብሶ ውጤታማ ሊሆን የምንችልበት ልጆቻችን ውጤታማ ሊሆኑ የሚችሉበት ሀብታም ሊሆኑ የሚችሉበት ሀሳብ ሊያሳድጉ ሀሳብን ወደ ገንዘብ፣ ወደ ኢኮኖሚ፣ ወደ ሰላም ሊያመጡ የሚችሉበት እድሜ ክልልም ያ ነውና ወጣቶቻችን የንቃተ ህሊናን ሞዴል መከተል መቻል አለባቸው። የአትሌት ታደሰ ወርቁን ሞዴል መከተል መቻል አለባቸው። የኤልያስ ገዛኝን ሞዴል መከተል መቻል አለባቸው። የሌሎችንም ከፋ የጀግኖች ሀገር ነች። እውነት ለመናገር ዶክተር ኢንጂነር ቅጣው እጅጉ ስናስበው ከፋን የዓለም ማማ ላይ ከፍ ብላ እንድትታይ የከፋን ባንዲራ የኢትዮጵያን ባንዲራ ያውለበለበ ጀግናችን ነው። ያንን የሚከተሉ በርካታ ልጆቻችን ተፈጥሯሉ። በሌላ ጎኑ ዛሬ ላይ ከቦንጋ አልፎ ጠሎ ላይ ልጃችን ስናመጣ የሱ የብቻው ኢቨንት እንዲሆን ፈልገን አይደለም። አጠቃላይ ወጣቱን ያነሳሳል፣ ያነቃቃል። ለወጣቱ ያለንን ፍቅር፣ ለወጣቱ ያለንን አንድነት፣ ለወጣቱ ያለንን ደጋፊነት እንዲያሳይ ነው።
የሰጠነው ሳንቲም ኦር ብር ወይም ያቺ መሬት በስታ አይደለም ለሌሎችም ኢንካሬጅመንት ይሆናል፣ ያጠናክራቸዋል፣ ያበቃቸዋል ብለንም ጭምር የምናስበው ስለሆነ አጠቃላይ ሰላም ወዳዱ አጠቃላይ ዲሲፕሊን ወዳዱ የወረዳችን ወጣቶች ዛሬም ባሳዩት እውነት ለመናገር ልብን የሚሰብር በጣም ፍቅርን የሚሰጥ ዲሲፕሊናቸው ለባህሪያቸው ላደረጉት አቀባበልም ትልቅ ምስጋና አለኝና ቀጣይ ለሚመጣው ትውልድ ለጄኔሬሽን ይሄንኑ ያጎለበቱ አሁን ላይ ያሳዩትን በዘላቅነት ባህላችን ሆኖ የከፋ ህዝብ ባህል የጠሎ ህዝብ ባህል ሆኖ እንዲቀጥል ሚናቸውንም እንዲወጡ አደራም ጭምርላቸዋለሁ። ወንድማችን ወይም ጓደኛችን ጥሩ ቦታ ላይ ደርሷል። ይሄ ነገር ሳይዘናጋ ደግሞ በዚህ ድባብ ወደ ኋላ ሳይመለስ ከዚህ በላይ ወደ ላይ እንዲከፍ እንድል አገርን ማስጠራት እንደሚችል እናምንበታለን። ምክንያቱም በዚህ አንደኛ ዙር ከዚህ ወጥቶ ያለምንም ትሬኒንግ ያለምንም ደጋፊ ብቻውን ፈንጠር ብሎ ሄዶ ይሄንን ድባብ ካመጣ ይሄ ሁሉ ህዝብ ደግሞ ተከታይ ኑሮት ደጋፊ ኑሮት ይሄ ነገር ተዘጋጅቶለት ወር ላይ ከወጣ ደግሞ አገራችን እንደሚያስጠራ እርግጠኛ ነኝ። ዮሐንስ አሁን ላይ የምንጠብቀው እጅግ የተሻለ ውጤት፣ ትላንት የነበረው ነገር ለሱም አዲስ ነው። ብዙ ቻሌንጆችን ተቋቁሞ በራሱ በግል ጥረት ነው ለዚህ ደረጃ ያደረሰውና አሁን ደግሞ የተለያዩ ስልጠናዎችን ያገኛል፣ በባለሙያ ይታገዛል። ስለዚህ ትላንትና ያጣውን ውጤት በተሻለ እንጠብቃለን፣ ይከሰናል ብለን እናምናለን። ማመስገን የሚፈልጋቸው ብዙ ሰዎች አሉ። እኔ እንዶ ከብዙዎቹ ማመስገኛ በዝርዝር አልጨረሳቸውምና የተወሰኑትን ነው። በቅድሚያ ከአዲስ አበባ ጀምሮ እዛ አባትም ታላቅ ወንድምም እየሆነ ይዞ መጥቶ ዛሬ ከኛ ጋር የተጋፋ ወረዳችንም ላይ ጭምር ፕሮግራሙ እንዲደምቅ ያደረገው የሁል ጊዜ የከፋ ህዝብ ልጅ የሆነው አቶ ወንድሙ ወልደ ሚካኤልን እጅግ አድርጌ አመሰግናለሁ። በእውነት ለልጃችን ዋስ የሚሆን ጠበቃ የሚሆን አባት ነው፣ ታላቅ ወንድም ነው ብዬም ስለማምን በሌላ ጎኑ እንዶ ዛሬ ስራ ተደራርቦባቸው አልመጡም እንጂ የኛ ሰው የትም ስኖር እውነት ለመናገር መከታ ነው። ዶክተር አሸብር ያደረጉት ድጋፍ፣ አባታዊ ድጋፍ፣ የገንዘብ ድጋፍ፣ ሌሎችም እጅግ በጣም እውነት ለመናገር ማመስገን ይፈልጋለሁ። የሚክስድ ማርሻል አርት ፕሮግራም አዘጋጅ የሆነው ማስተር ጌች እስከዚህ መጥቶ ዛሬ ከኛም ጋር ውሏልና እውነት ለመናገር ላለው ቁርጠኝነት የዚህ ልጅ ሚክስድ ማርሻል አርት መከፈት ጋር ተያይዞ የፕሮጀክቱ ባለቤት እሱም ምስጋና ይገባዋልና እጅግ አድርጌ አመሰግናለሁ። እንደዚሁም የንቃተ ህሊና አሰልጣኝ ማስተር ቢኒ አሰልጥኖ አብቀቶ እስከ ፍጻሜው ድረስ አብሮት ቆይቶ ዛሬም ከኛ ጋር እስከ ትውልድ ቀሄው እስከ ጠሎ አብሮ ነበርና እጅግ አድርጌ አመሰግናለሁ። ሌሎች የቲሙ አባላትን ማስተር ታጠቅን ሌሎችንም እጅግ አድርጌ አመሰግናለሁ። የሀገር ሽማግሌዎችን እዚህም ጋር ያሉ ወጣቶች በጸጋ ተቀብሎ በክብር በፍቅር አድምቆ የተቀበሉትን ሁሉንም ላመሰግን እወዳለሁ። እንደዚሁም ከጅማም ከቦንጋም በአቶ አበበ ገብረስላሴ የተመራው ቲም ጭምር መጥቶ አብሮን መጥቶ ደስታችን ተካፋይ ሆኖ ተመለሰው ነውና እጅግ አድርጌ አመሰግናለሁ። የዞን ባህል ቱሪዝምና ስፖርት መምሪያንም አመሰግናለሁ። መኪና ሰጥቶ ከቦንጋ አካባቢ ወደዚህ መጥቶ ከኛ ጋር እንዲውሉ አግዞናልና እጅግ አድርጌ አመሰግናለሁ። በአጠቃላይ ስማቸውን መጥራት ያልቻልኳቸው የረሳቸውትንም ጭምር ሁሉ አመሰግናለሁ። የከፋ ቴሌቪዥንም እንደዚሁም የቦንጋ ኤፍኤምም ጭምር የዞን ኮሚኒኬሽንም ከጎናችን በመሆን ከጧት ጀምሮ በምንሮጥበት እየሮጠ እስከዚህ ሰዓት አጋራችን ሆኖ ሁደቶችን እውነቶችን ሲዘግብም ጭምር ውሏልና ለዛም ጭምር ላቅ ያለ ምስጋና ነው ያለኝ የሚል ነገር ነው የሚኖረኝ።
ኤልያስ ገዛኝን እንቀበለዋለን። ኤልያስ ገዛኝ የዚህ ከተማ ልጅ ነው፣ የጠሎ ከተማ የዚህ ኦዳ ከተማ ልጅ ነው። ስለዚህ ይህን እንቁ ልበቅን የሆነ ልጅ አፍርቷል ይሄ አካባቢ። ይሄ ጸጋችን ነው። እንግዲህ ኤልያስ ቫይራል ነው በጣም እውነት ለመናገር ድምፁ ማራኪ ነው። ሁላችን በጉጉት ነው የምንጠብቀው። ከፋን በሀገር ደረጃ በደንብ አውጥቶ አሳይቷል። በሙዚቃው ዓለምም ጭምር ሲንሄድ ምንድነው ያልተጠቀምነው ሪሶርስ እንዳለን የሚያሳይ ነገር ነው። እሱን ልንቀበል ነው። በሌላ ጎኖ አትሌት ታደሰ ወርቁ የዚህ አካባቢ ልጅ ነው። እንግዲህ አትሌት ታደሰ ወርቁ እዚህ ገባላ ከተማ ላይ ነው የተወለደው ነውና በጣም ጠንካራ ልጅ ነው። ይሄን ልጅ በተለያየ አጋጣሚ ተቀብለናል። እዚህ ከተማ ላይ ቦታ አዘጋጅተንለት ቤት ገንብቷል። አሁን እሱ በገነባው ህንጻ ውስጥ ነው የንግድ ባንኮች ጭምር መኖሪያ አድርጎ የሚጠቀሙት። በጣም የሚያምር ስራ እየሰራ ይገኛል። አካባቢያችንን በሀገር ደረጃ ሳይሆን ለዓለም እያስተዋወቀ ያለ እንቁ የሆነ ልጅ ነው። ስለዚህ ምንድን ነው ሳጠቃልል ጸጋዎች እዚህ ጠሎ ላይ ብዙ ናቸው። ማህበረሰቡ ያያችሁትን ነው የሚመስለው። ልበቅን ነው። ወጣቱ ሰላም ወዳድ ነው። ሽማግሌው የሀገር ነዋሪው አጠቃላይ የፍቅር ሰው ነው የሚመስለው። ደጋ ነው። ውሃው በጣም የቀዘቀዘ ያማረ ለጠጪው ጥም የሚያረካ ገብሱ፣ ስንዴው፣ ሌማቱ፣ በሬ ማድለቡ መሰል ጉዳዮችን ስናስብ በደንብ እኛ አመራሮች ህዝባችንን አስተባብረን ታች መሬት ላይ በደንብ መስራት ከቻልን ብዙ ስራ መስራት እንችላለን። አሁን በዚህ ሰዓት በዚህች ሞመንት እዚህ ጋር ንቃተ ህሊናን ተቀብለን ስናስተናግድ ሌሎች ከፍተኛ ባለስልጣንም ጭምር ወረዳችን ውስጥ አሉ። ክብርት የሴቶችና ማህበራዊ ሚኒስትር ዶክተር እርጎጌ ተስፋዬ በወረዳችን ውስጥ አሉ። አሁን ኢንስፔክሽን ስራ እየሰሩ ናቸው። ሻዳ ላይ ነገ እዚህ ወረዳ ማዕከል ላይ ያደርጋሉ። ስለዚህ ስንሰራ የሚመጡ የሚያዩን የሚያስጎበኝ ኢቨን አካባቢውን በማስተዋወቅ ረገድ እንግዲህ በሚኒስትር ደረጃ ቀበሌ ላይ ጭምር ሰው አግኝተን መመከር ስንችል ምን ሰርተናል ምን ቀርቷል የሚል ነገር ማስገምገም ስንችል ኩራት ነው የሚሰማን። እጅግ በጣም ትልቅ ኩራት የላቀ ኩራት ነው የሚሰማን ነውና እነዚህን ጸጋዎች ሰብስበን ካጎለበትን እነዚህን ጸጋዎች ሰብስበን ከደመርን ሀገራችንን ወደ ብልጽግና ጎዳና ይዘን ለመሻገር የሚከለክለን ነገር የለም የሚል ነገር ነው ያለኝ። I am mama.